ሰላም ደስታ ዮርድዬ እንዴት ሰላም እንዴት ናችሁ? አለሁልሽ። ሰላም ሀውዬ ይቅርታ፣ እኔ አንድ ወር ሆነኛ እየጻፈ ያስገቢች የችግር ነው ገንዘብ አይደለም ማጽፊ ነዋ። ደስታ ችግር ላይ ነኝ የገንዘብ አይደለም ብለሽ ከጻፍሽ ወዲያውኑ ላጣርገን የምናስገባሽ። አንቺ ግን ምጽፊው ብያለሁ፣ የአይዲ ነው ብዬሻለሁ። የአይዲ ችግር ኖሮብኝ ነው ምናምን ብዬ ነበረ እና ላየሽው የአይዲ ምናምን አይደለም፣ ችግር ላይ ነኝ የገንዘብ አይደለም። እስቲ በይ አሁን እኔ ያልኩት ችግር ላይ ነኝ የገንዘብ አይደለም። አለቀ፣ እናስገባሻለን የገንዘብ ካልሆነ ምንም አይነት ችግር ቢሆን። እሺ አሁን ሻውዬ እኔ መሰረሻውዬ በአይዲ ነው አይዲ በዛ በምረቱ አሰርቼ ነበር ማለት ነው። እና አይዲ አሰርቼልሽ ብሩን ጠቅላላ ከፍዬ ምናምን አይዲ ሰጠኝ ማለት ነው ሰውዬ። እና አላወቅኩም ከንስልም እንዳደረገኝ ምናምን። ባለፈው እናቴ ታማብኝ ወደ ኢትዮጵያ ልሄድ ስል ሪፖርት ላይ ተያዙ ማለት ነው። እና ችግሬ ምንድን ነው ብዬ ስላቸው አንቺ እኮ ካምፓኒሽ ካንስል ሆነሻል መሄዳች ምዳ አለብሽ ተባልኩ። እንዲ የምን ዳኒ ካምፓኒ አልከነሰለኝም ብዬ ስል አረ አለብሽ ተብዬ ከራማ እንዳለብኝ ታየው ማለት ነው። ካምፓኒ ግን እንደከነሰለኝም ምንም እንዳላገኝ አልነገረኝ። እና ተመልሼ እንደገና ካምፓኒ ስጠይቀው አልከነሰልኩሽም አለኝ። እንዴት እንደዚህ ተብዬ ተመልሼ ከሪፖርት ላይ እንዴት እንደዛ ተላለስ ነው እኔ አይደለሁም አልከነሰልኩሽም ሌበር ካንሰሎሽ ይሆናል አለኝ። እንዴት ሊሄን የሚያሰው አለ ሌበር እንዴት ይከነስለኛል? እኔ ጨርሼ ከፍያለሁ ሁሉን ነገር አይዲ ተቀብያለሁ እጄ ላይ። ግን እሱ የሚለው እኔ አይደለሁም ሌበር ነው የከነሰለሽ ነው የሚሉኝ። እኔ ኢሚግሬሽን ሄጄ ስጠይቅ ግን እሱ ራሱ ነው የከነሰለሽ ነው የሚሉኝ። ይህን ነገር የሚያቅሰው ካለ እንድትተባበሪ በሀሳብም በምን ነበረ ማሪ። ሌበር እኮ ከመሬት ተነስቶ መከንሰል አይችልም እንጂ ጉድፈላ ከፊል ነው እንጂ ቢከነስለው ሌበር ምን አስከነሰሉ? ሌበር አንቺ ጥያቄ መሰረት ነው ሌበር የሚከነስልልሽ ከፊልሽ ካንስሌሽን አልሰጥም ሲልሽ ሌበር ካንስሌሽን ይሰጥሻል። በአንቺ ጥያቄ ከፊልሽ አልከነስልም ሲልሽ እንጂ ሌበር አይከነስልም። እሱ እኔ ፍቃድ ያኔ መከንሰል ይችላል፣ እኔ ሳልፈርም መከንሰል ይችላል። ሌበር አይችልም። ሰውየው ግን ይችላል። መብቱ ከፊልሽ እኮ ነው። አሁን እኔ እሱ ምን ማድረግ ነው? እሱ አሁን ሊያምንልኝ አልቻለም። ፍጹም ያምናል። ቢከነስልሽ ከፊልሽ አስፈቅደው ነው እንደ ቢከነስልሽ አያስፈቅድሽም። ዝም ብሎ ይከነስልሻል። ያንቺ ፈርጎ አያስፈልግም እሱ አንቺን ለመከንሰል። አሁን አንቺን ሌበር ኦፊስ ነው መሄድ ያለብሽ። ሌበር ኦፊስ ሄደሽ ከፊሌ በማላውቀው ምክንያት ከነሰለኝ ሰውየው ከፊሌን ደግሞ ስጠይቀው እኔ አይደለሁም የከነሰልኩሽ ሌበር ነው እያለኝ ነው። ስለዚህ ምንድን ነው ችግሩ? ችግር ይታይ ብለሽ ሌበር ኦፊስ ነው መሄድ ያለብሽ። ኦኬ እሱን አሁን እኔ በምን ማድረግ ይችላሉ? አሁን እሱ እንደከነሰል ካወቁ ምንድን ነው የማደርገው? እኔ አሁን ብር የሰጠሁት እንዴት መሰለሽ ያደረጉትን ያውቃሉ ሌበሮች። አንቺ መሄድ እንኳን ማት ከሆነ 884 ደውለሽ ታመለከቻለሽ። እነሱ ጋር ደውዬ ነበር። እነሱ ምን እንዳሉ ታውቂያለሽ? እሱ ራሱን የከነሰለሽ አሉ። ሌላ ሰው ማንም አልከነሰለሽም፣ ራሱን የከነሰለሽ አንቺ ኦልሬዲ መጀመሪያ ከሱ ካንስሌሽን ተቀብለሽ መክሰስ ክሰሽው አሉ። እነሱ ጋር ስደውል ማለት ነው። እነሱ ትክክል ናቸው እኮ ሌበር ኦፊስ እኮ መንግስት ነው። እነሱ ያሉሽን አድርጊ ክሰሽ ካሉሽ ክሰሽ። አሁን እኔ ካንስሌሽን ተቀብዬው ብከሰው ያዋጣኛል። እኔ ደግሞ ብር የሰጠሁት እንትን ነው ካምፓኒ እንትን ነው ፓኪስታኒ ነው። ፓኪስታኑን ያገናኘች ደግሞ አበሻ ናት። ለአበሻዋ ደግሞ የሰጠኋት ግማሹን ነው በባንክ የሰጠኋት፣ ግማሹን በምስክር በእጅ የሰጠኋት። ገንዘብ ጨርሰናል። ስለ ገንዘቡ እኮ ጨርሰሻል። አንቺ ገንዘቡ የከፈልሽበት ኢቃማ ተሰጥቶሻል። አንቺ ባለ አይዲ ነሽ። አንቺ ህጋዊ ነሽ። አለቀ። ስለ ገንዘቡ የምታወሪው ባይሰራልሽ ነበረ። አንቺ ኦልሬዲ ኢቃማ ተሰርቶልሻል። ከተሰራልሽ በኋላ ተከንስለሻል። የተከነሰልሽበትን ምክንያት የማወቅ ደግሞ ሙሉ መብት አለሽ። ይህን ደግሞ መብትሽ የምጠይቂው በህግ ነው። ገባሽ? አሁን ግማሽ ስጠይቅ ግብር አልከፈለችኝም ለዛ የከነሰልኳት ቢሮ ቢልሽ ይሳሉ ሱማይልን ምክንያቱም እንደምትከፊ መንግስት አያውቅም። መንግስት አያውቅም። ይሄ ህገወጥ ስራ ነው። መንግስት አንቺ በከፊልሽ ከፍለሽ እንደሆነ ኢቃማ የሚያሰራልሽ አያውቅም። እሱ ከሀገርሽ እንዳመጣሽ ሊያሰራሽ ወይንም ከሌላ ከፊል እሱ ጋር ልትሰሪ እንደወሰደች ነው እንጂ ፍሪ ቪዛ የሚባል ነገር በህጉ የለም። ገባሽ? አሁን እኔ ካንስሌሽን ተቀብዬው አሁን እሱ ካንስሌሽን ለመስጠት እምቢ አላለም። ብር ክፈይ፣ የከራማ ያለብሽን ዕዳ ክፈይ እና የካንስሌሽን የሚከፈል ብር አለ እሱን ክፈይ ካንስሌሽን እሰጥሻለሁ አለኝ። እኔ አሁን ከእሱ ካንስሌሽን ተቀብዬ ብከሰብ በምን አይነት መንገድ መክሰስ እችላለሁ? እሱን አላውቅም። ሌበር ኦፊስ ክሰሽዋለሽ። እንዴት ነው ስቴፑን አስረዱኝ ቢያቸው ሌበር ኦፊስ ያስረዱሻል። በአማርኛ ያስረዱሻል። ገባሽ? አረብኛ እስከዚህም ከሆንሽ፣ እንግሊዝኛ እስከዚህም ከሆንሽ አማርኛ አለ። አማርኛ ተናጋሪ ነው ፈልገው ትያለሽ። እነሱ ያስረዱሻል። በየጊዜው የኢማራት ህግ ስለሚቀያየር ራሳቸው ይሄ እናድርጊ ይሄ እናሟይን እዚህ ይችላል። ገባሽ?
ስለዚህ ሌበር ኦፊስ ነው። የተሳሳተ ኢንፎርሜሽን ልሰጥሽ አልፈልግም። እኔ በድሮ በማውቀው ህግ እንደዚህ ብልሽ አሁን ደግሞ አይ ምናልባት የሚያውቅ ሰው ካለ የህግ ምናምን ብዬ አንቺ ጋር ብዙ ስለሚከታተል ብዬ ከምንም በላይ የሚያውቁት ከማንም እና ከምንም በላይ ሌበር ኦፊስ ናቸው። ይሄ የእነሱ ጉዳይ ስለሚገባሽ ሀሳባቸው ተስማምቻለሁ። ካንስሌሽን ጠይቄ ለመክሰስ መጀመሪያ የት ነው መሄድ ያለብኝ? ምን ዶክመንቶችን ነው መሄድ ያለብኝ ስትያቸው አማርኛ ተናጋሪ ነው የምፈልገው ትያለሽ። አማርኛ ተናጋሪ ያገናኙሻል በአገርሽ ቋንቋ በአማርኛ። እኔ ክሰሽ ያላችንን ተስማምቼበታለሁኝ። ካንስሌሽን ተቀብዬ ወደ ክስ ለመሄድ ምን ዶክመንቶች ናሟላ፣ የት ልሄድ፣ ቀጥታ ዶክመንቶችን አሟላ፣ ሎኬሽን ይልኩልሻል፣ ኤቭሪቲንግ ይላሉሻል። እሺ እሺ አቡዬ፣ እሺ አመሰግናለሁ። እሺ እኔ ናት። እሺ ማካማ። እሺ ሄለን ወይ አቡ ሰላም ነው? አለን ሰላም ነው። አስተማሪ ታሪክ አለ እንግሊሽ ነው የገባሽ? ኧረ ችግር ላይ ነኝ። የገንዘብ አይደለም እህቴ ብሯን ተበልታ ነው ብዬ ነው የገባው። አዎ እሺ አስተማሪ ታሪክ አለኝ የኔ ፍቅር ታሪክ አለኝ ብላ ትጻፉ ኢንቫይት እናደርጋችኋለን። በቃ ችግር ከዚህ በኋላ እሺ። አቡ ሂጂ ቢ እኮ አልቀረበም፣ ሲቀርብ እጠራለሁ። ኦኬ እሺ። ቤተሰብ አሜንን እና ኢትዮጵያ ፎሎ እያደረጋችሁ የኔ ባካፕ አካውንቶች ናቸው። ለአደጋ ጊዜ ይሄ ሲዘጋ የምጠቀምባቸው አካውንቶች ናቸው። ኢትዮጵያና አሜንን ፎሎ አድርጉ። ኢትዮጵያ አሜን ሰብስክራይብ ጋብዛችኋለሁ። ስንት ከደረሰ መሰላችሁ? ጋብዛችሁ 17,000 አስገቡት። አሁን ኢትዮጵያን 16,300 ናት፣ 16,700 ናት። 300 ሰው ነው የቀረው። ኢትዮጵያን 300 ሰው ፎሎ ያድርግ። አሜን ደግሞ 20,800 ናት። 200 ሰው ፎሎ አድርጎ አሜን 21,000 ኢትዮጵያ 17,000 ሲገቡ ሰብስክሪፕሽን ጋብዛችኋለሁ። ቴንክ ዩ። እሺ ሄለን ወይ የሀቡ እህቴ በደላላ ብሯን ተበልታ ነው አይዲ ልታሰራ በምህረት አዋጁ ማለት ነው። 1 ወር ሆነ። እሷም እኔም ከታች እየጻፍን ነበርና እሷ ጠዋታ ጀምራ እየጻፈች ነበረ። ሚውት ተደርጋ ነው። አርሴማ የምትባለው ናት የጉዳዩ ባለቤት። ለእኔ ደግሞ እህቴ ናት። ለምን ሚውት ተደረገች? ምን አርጋ? እኔ እንጃ አለችኝ እኮ አሁን እያለች። ካልተሳደበች ሚውት አያረጓትም ሞዴሬተሮች። 100% ነው የምተማመንባቸው። ከመሬት ተነስተው ሰው ሚውት አያረጉም። ምን ጽፋ ነው የተደረገችው? ችግር ላይ ነኝ የገንዘብ አይደለም ይሆን ብቻ ሌላም ጽፋ እንደው አላውቅም። ጽፋ ሚውት አትደረግም ካልተሳደበች በስተቀር። ተሳድባ ኧረ አልተሳደበችም። ያው ሳምንት ጀምረን ያው ማክሰኞ ይጣበቀን። ባለፈው ኮመንቷን አንብበሽ ማክሰኞ የለቅሶ ኢሞጅ ጽፋ ነው የለቅሶ ኢሞጅ ልካ ነው። የለቅሶ ኢሞጅ ከላከችም ሚውት ያደርጓታል ስለሚያዘጋ አካውንት። አይ አላከችም የለቅሶ። ምን አወቅሽ? እኔም ኮመንት ላይ እያየሁ ነበረ። ኮመንት ላይ ሁላችንም እየጻፍን ነበረ። የለቅሶ ኢሞጅ የለቅሶ እንድትታይ ብላ የለቅሶ ኢሞጅ ደጋግማ ከላከች ሚውት ያደርጓታል። ለአጋጣሚ አላየኋትም። ለማንኛውም ከዚህ በኋላ ቲክቶክ አዲስ ፖሊሲ ስላመጣ የሰው ፎቶ መለጠፍ ስለማልችል ቀጥታ ፖሊስ ጣቢያ ሄዳ ትክሰሰው። ብሯን የበላባትን ደላላ ማስረጃዎቿን ሰብስባ ፖሊስ ጣቢያ ሄዳ ትክሰሰው። እሺ እሺ። ያው ወረቀቱ አይዲዋ ስላልተሰራ እንዴት ነው መክሰስ የምትችለው? አይዲው ያልተሰራ ከእንትን በኋላ ሜዲካል ምናምን ካደረገች በኋላ መሰራት አይችልም ብለው ብሯ ወደ 9,000 ብር ተበልታ ነው። ያው 9,000 ድርሃሟን አስመልሳ ሀገር ቤት ትገባለች። አምን ችግር አለ? የስ 9,000 ድርሃሟን አስመልሳ ሀገር ቤት ትገባለች። ሀገር ቤት ነው የምትገባው። ምንም አትሆንም። ብሯን ታስመልስና ዩር ማስክ ዩ ላይክ ማይ ማስክ ቴንክ ዩ ዩር ዲኤንኤ ማርክ እንትንትንና ተሰውና ብሯን አስመልሳ ሀገሯ ትገባለች። ምን ችግር አለ? ገባሽ ማሬ? እሺ ግን እንደው አስገብተሽ ብትጠይቂያት ደስ ይለኝ ነበር። እሺ አንቺ ደስ እንዲልሽ ትግባ። አንቺን ለማስደሰት ማለት ነው። ያው ነው አንድ ነው። ለአንቺ ያልኩሽን ነው የምላት። ግን አንቺ ደስ እንዲልሽ ትግባ። የታለች? ሚውት ተደርጋለች አላልሽም? አዎ ሚውት ተደርጊያለሁ ብላኛለች። በዋትስአፕ እያወራኋት ነው። በጣም ብዙ ሰው ስለሚያደርጉ ማሬ። አርሴማ ነው ስሟ፣ የቲክቶክ ስሟ አርሴማ። ማሬ ሚውት የተደረገ ሰው መገኘት አይችልም እኮ። ሚውት ውስጥ የሚገቡ በጣም ብዙ ሰው ሚውት ስለሚያደርጉ አያገኟትም። ነገ ትምጣ። ካን ዩ ሪዲዩስ ዘ ቲቪ ሳይመን? እሺ አቡዬ አመሰግናለሁ። ሪዲዩስ ዘ ቲቪ ፕሊዝ። አይ ካናት ሂር። እሺ
ነገ ትምጣና አስገባትና እነግራታለሁ የነገርኩሽ። እሺ እሺ ሀቡዬ እሺ አመሰግናለሁ። እሺ ሶፊ አስተማሪ ታሪክ አለኝ ወይም በጀል በለምን ተነስቼ እጄ ልታጠብ ነበር እንጀራ የምበላ መስሎኝ ለካ ሩዝ ነው የምበላ። እሺ ሶፊ አስገቢ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ የሚል